ቆይ የአርጀንቲና ብሔራዊ ቡድን ግን እንዴት ነው አንድም እንኳን ጥቁር ተጫዋች የሌለው? የጃፓን በረኛ ራሱ ግማሽ ጃፓናዊ ግማሽ ጥቁር ሲሆን በዚህ ዓለም ዋንጫ ላይ የተሳተፉት አብዛኞቹ ሀገሮች ቢያንስ አንድ ጥቁር ተጫዋች አላቸው። ምንም ጥቁር ተጫዋች ከሌላቸው ደግሞ ሀገራቸው ከጥቁር ሰዎች ጋር የሚያገናኘው ታሪክ ብዙ የለም ማለት ነው። ለምሳሌ እንደ ክሮኤሺያ እና እንደ ቦስኒያ አይነት ሀገሮች። የአርጀንቲና ታሪክ ግን ከዚህ በጣም ይለያል። የአርጀንቲና ጎረቤት የሆነችው ብራዚል ወደ 50% የሚጠጋው ፖፑሌሽኗ ጥቁር ሲሆን ይህንንም በብሔራዊ ቡድናቸው ውስጥ ማየት ይቻላል። በጣም ብዙ ጥቁር ተጫዋች አላቸው። በታሪክም በጣም ብዙ ጥቁር ተጫዋች ነበራቸው። አርጀንቲና ግን አንድም ጥቁር ተጫዋች የሌላት ሲሆን በአርጀንቲና ውስጥም ጥቁር ሰው ማግኘት በጣም ከባድ ነው። ታዲያ ይህ እንዴት ነው የሆነው? አሁን የምነግራችሁ ታሪክ በጣም የሚያሳዝንና የሚያናድር እንዲሁም የአርጀንቲናን ሀገር እንደዚሁም ሕዝብ በሌላ አይነት መንገድ እንድታዩት የሚያደርግ ሲሆን ከአሁኑ ላይክ እና ሼር ማድረግ እንዳትረሱ። ወደ ቪዲዮ። አርጀንቲናን ጨምሮ መላው የደቡብ አሜሪካ አህጉር ከ15ኛው መቶ ክፍለ ዘመን ጀምሮ ከ270 ዓመታት በላይ በስፓኒሽ ኢምፓየር ቅኝ ግዛት ስር የነበረ ሲሆን የአሁኗ ብራዚልም በተመሳሳይ ጊዜ በፖርቹጋል ኢምፓየር ቅኝ ግዛት ስር ነበረች። እነዚህ ሁለት ኢምፓየሮችም መላውን የደቡብ አሜሪካን ግዛት ለራሳቸው አስተዳደር በሚመች ሁኔታ የከፋፈሉት ሲሆን በአካባቢው ከነበሩት ሰዎች በተጨማሪም በሚሊዮን የሚቆጠሩ አፍሪካውያንን ከተለያዩ የምዕራብ አፍሪካ ሀገሮች በባርነት በመያዝ በእነዚህ በግዛቶቻቸው ላይ በመሰረቷቸው ትላልቅ እርሻዎች እንደዚሁም የተለያዩ የማዕድን ማውጫ ቦታዎች ላይ እንዲሰሩ አስገድዷቸው ነበር። ታዲያ በ18ኛው መቶ ክፍለ ዘመን መጀመሪያ ላይ በመላው የደቡብ አሜሪካ አህጉር የነጻነት ትግል የተጀመረ ሲሆን የአርጀንቲናዎቹ የነጻነት መሪዎችም በባርነት ለብዙ መቶ ዓመታት እዛው አርጀንቲና ውስጥ ይኖሩ የነበሩት ጥቁር አፍሪካውያንን ከኛ ጎን ሆናችሁ ለአርጀንቲና ነጻነት ከተዋጋችሁ ነጻነታችሁን ታገኛላችሁ በማለት ለውትድርና የመለመሏቸው ሲሆን በጣም የሚያሳዝነው ግን ከታላቁ ስፓኒሽ ኢምፓየር ጋር በተደረጉት በጣም ብዙ ደም አፋሳሽ ጦርነቶች የአርጀንቲና ጄኔራሎች ሆን ብለው ጥቁር አፍሪካውያንን ነበር ከፊት ለፊት የሚያሰልፏቸው። በዚህም ምክንያት ከጦርነቱ በፊት ወደ 37% የሚሆነውን የአርጀንቲናን ሕዝብ ይወክሉ የነበሩት ጥቁር አፍሪካውያን ለአርጀንቲና ነጻነት ውድ ሕይወታቸውን ገብረው ዛሬ ግን 0.7% የሚሆነውን የአርጀንቲና ሕዝብ ብቻ ይወክላሉ። ከዚህም የበለጠ በጣም የሚያሳዝነው ጦርነቱ ካለቀ እንደዚሁም አርጀንቲና ራሷን የቻለች ሀገር ከሆነች በኋላ ሀገሪቷን እንደ አዲስ ለማቋቋም ወደ 6 ሚሊዮን የሚጠጉ ስደተኞችን ወደ ሀገር ውስጥ ያስገቡ ሲሆን እነዚህ ያስገቧቸው ስደተኞችም ሙሉ በሙሉ ነጭ አውሮፓውያኖች ብቻ ነበሩ።